ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይሄንን መጠቀም ትችላላችሁ። እሺ እንግዲህ የቲክቶክ ቤተሰቦቻችን እንዴት ናችሁ? ከዚህ በፊት ባቀረብኩላችሁ የእሬት አይናችሁ ላይ አድርጉ ለአይን ድርቀት ጥሩ ነው ባልኳችሁ መሰረት እንዴት እንደሚሰራ አሰራሩ ለምን ያህል ጊዜ እንደሚደረግ እና ደግሞ እንዴት እንደሚደረግ ብዙዎቻችሁ የጠየቃችሁኝ ስለሆነ ዛሬ እንግዲህ ሰብሰብ አድርጌ የጠየቃችሁኝ ጥያቄዎች በሙሉ ለመመለስ ነው የመጣሁት። ዛሬ ያው በሬት እንግዲህ እንደምታውቁት ይሄን የሚመስለው የምንጠቀመው ሬት ይሄንን ነው። ይሄ ሾክ የሌለውም አለ። ምን አይነት ሬት እንጠቀም ካላችሁ ሾክ የሌለውም አለ። ሴቴ ትባላለች። ይሄ ወንዴው ነው። ይሄንን እንግዲህ እንደፈለጋችሁ ሴቴዋንም ወንዴዋንም መጠቀም ትችላላችሁ። ለጊዜው ይሄኛውን እንዴት እንደምታደርጉት ነው ማሳያችሁ። ለየትኛውም አይን ድክመት ወይም ደግሞ አይናችሁ በሚፈዝበት ጊዜ ይሄንን መጠቀም ትችላላችሁ። ለእኔ ረድቶኛል፣ ለብዙ ሰው ረድቷል። እንግዲህ ከዚህ በላይ ደግሞ ብዙ ሰው ሳይሰለች የሚያደርገው ከሆነ በደንብ ውጤት አለ። ስለዚህ እንዴት እንደምቆርጠውና ከውስጡ ምን እንደሚወጣ በደንብ ላሳያችሁ። እንግዲህ መጀመሪያ በዚህ ልክ እንቆርጣለን ማለት ነው። እንደምታዩት ጄሏ በደንብ አለች። በዚህ ልክ እንቆርጥና እዚች ጋር የምታዩዋትን ደግሞ እሾክ እናነሳለን። አሁን ይሄን በምናነሳበት ጊዜ ምንድነው ከውስጡ ቢጫ ፈሳሽ፣ አሁን ገና ስለቆረጥኩት ላታዩት ትችላላችሁ። ቢጫ ፈሳሽ አለ። ያ ቢጫ ፈሳሽ ሲወጣ ስትቀምሱት የሚመራው ወይም ደግሞ ቢጫ ሆኖ እንትን አሎይን የሚባለው ፈሳሽ እሱ ነው። ስለዚህ ሬት በመሰረቱ ጄል ነው፣ ውሃ ነው። ነገር ግን የሚመራው ያቺ አሎይን የምትባለው ቢጫዋ ፈሳሽ ነች። እሷ ቢጫዋ ፈሳሽ በብዛት የት ጋር ትገኛለች? እዚሽ ጋር እንደዚህ በምትቆርጧት ጊዜ ትወጣለች። ትንሽ ቆይታችሁ ስታዩት በዚህ ጋር ፍሬሽ ከሆነ ወዲያውኑ ነው የሚወጣው። ይሄ ከተቆረጠ 1 ቀን 2 ቀን የሆነ ስለሆነ ወዲያውኑ ላይወጣልን ይችላል። ይሄኛው እንደዚህ ካደረጋችሁ በኋላ ምንድነው የምታደርጉት? ለሁለት ነው የምትሰነጥቁት። ይሄ እንግዲህ ለክታችሁ እንደዚህ አሁን በአይናችሁ ትክክል ከሆነላችሁ በኋላ ለሁለት እኩል ነው የምትሰነጥቁት። ስለዚህ ይሄ አሁን ለሁለት እኩል ሰነጠቃችሁት። እንደምታዩት እንግዲህ በዚህ በኩል ጄል ነው፣ በዚህ ጋር ደግሞ ቆዳው ነው። ስለዚህ ምንድነው የምታደርጉት? ውሃ እዚህ ጋር ታዘጋጁና በደንብ ታለቀልቁታላችሁ። ቢጫው ፈሳሽ እስኪለቅ ድረስ። ይሄ ሙሉ ጄል ስለሆነ ያው እንደምታዩት ጄል ስለሆነ ምንም አያልቅም። ጄሉ እንደፈለጋችሁ ብታጥቡት አያልቅም። ስለዚህ ጄሉን በደንብ ካጠባችሁ በኋላ ወደ ቦታው ትመልሱትና ትቀምሱታላችሁ። ስትቀምሱት ውሃ ውሃ ነው የሚለው። አሁን የቀመስኩት ውሃ ውሃ ነው የሚለው። ስለዚህ አሁን ይሄ ውሃ ውሃ የሚለውን ከቀመስኩኝ በኋላ ምንድነው የማደርገው? አይኔ ላይ እንደዚህ አድርጌ በሁለቱም በኩል ጄሉን ወደ ውስጥ፣ ይሄንን ጄል እንግዲህ እንደምታዩት ሁላችሁ እንደምታዩት ይሄንን ጄል ወደ ውስጥ አድርጌ አስረዋለሁ ማለት ነው። በምንድን ነው ማስረው? እንግዲህ ብዙ ጊዜ የሚመቸው ይሄ እንግዲህ የኢትዮጵያ ኤርላይንስ አይናችን ላይ ለመተኛት የምናደርገው ማስክ ነው። ይሄን አይናችሁ ላይ ካደረጋችሁ በኋላ በዚህ እንደዚህ አድርጋችሁ ታስቀምጡታላችሁ። እንደምታዩት ይሄ አሁን በደንብ ይይዛል። ስለዚህ ጄሉንም አያንጠባጥብም። ለሊት ስተኙም የሚንቀሳቀስ ነገር አይኖረውም ማለት ነው። ስለዚህ ይሄንን በምታደርጉበት ጊዜ ሙሉ ሌሊት ነው የምታደርጉት። ሙሉ ሌሊት ላያችሁ ላይ መቆየት አለበት። ይሄንን ሳታቋርጡ ለ1 ወር የምታደርጉት ከሆነ በጣም ቆንጆ ውጤት ታገኙበታላችሁ።